በዛሬ ቪዲዮ ቱቶሪያል ይዤላችሁ የቀረብኩ ማይክሮሶፍት ወርድ 2016ን በተመለከተ ለጀማሪዎች ማይክሮሶፍት 2016 እንዴት መጀመር እና መጠቀም እንችላለን በሚል ርዕስ ነው ማለት ነው። ስለዚህ እንደምታውቁት ማይክሮሶፍት ወርድ 2003 ነበር፣ 2007፣ 2010፣ 2013 እያለ አንዳንድ ቨርሽኖችን እያሻሻለ የነበሩትን ችግሮች እየፈታ 2016 ደርሷል። ስለዚህ 2016 ምን ይመስላል፣ ፊቸሮች እንዴት ማስጀመር እንችላለን የሚሉትን የምናይ ይሆናል ማለት ነው። ስለዚህ ማይክሮሶፍት ወርድ 2016 ለመጀመር በተለይም እኔ እየተጠቀምኩ ያለ ዊንዶ 2011 ነው። ስለዚህ ዊንዶ 2011 ሜኑ እንዲህ መሀል ላይ ነው ዲስፕሌይ የሚሆነው። 2010 ከሌፍት ላይ ነበር የሚመጣ። ስለዚህ እዚህ ጋር ክሊክ አድርገን ወርድ የሚል መፈለግ እንችላለን። ወይም ዲስክቶፓችን ላይ ካለ ዲስክቶፕ ላይ መፈለግ፣ ወይም ከስታተስ ባሩ ላይ ልክ እንደዚህ ካለ ስለም ክሊክ በማድረግ ማስጀመር እንችላለን። ወይም ደግሞ የትም ቦታ ካጣ ነው እዚህ ጋር መጠን ወርድ ብለን በመጻፍ ማስጀመር እንችላለን ማለት ነው። እንግዲህ በተለያየ መንገድ ላይ እናስጀምረው እንችላለን። ስለዚህ እሱን ክሊክ ስናደርግ መጀመሪያ የሚመጣው ሜኑ ይህን ይመስላል ማለት ነው። የማይክሮሶፍት ወርድ ሜኑ እዚህ ሜኑ ላይ የሚያሳይ የመጀመሪያው ብላንክ ዶክመንት ነው። አዲስ ዶክመንት መክፈት ከፈለግን ወይም ደግሞ ካሉት ቴምፕሌቶች ውስጥ እዚህ ጋር ብዙ ቴምፕሌቶች አሉ። ወርድን ስራችንን ለመስራት የሚያስችሉ የተሰሩ ቴምፕሌቶች ናቸው። በጣም ብዙ ናቸው። የሚገርመው ሞር ቴምፕሌት ብል እዚህ ጋር ብዙ ቴምፕሌቶች ያሳየናል። እንግዲህ በእነዚህ ዙሪያ እንዴት ኤዲት እንደምናደርጋቸው፣ እንዲህ አይነት የሚያማምሩ ፎርማቶች እንዴት መጠቀም እንደምችል ምናልባት በሌላ ጊዜ ሌላ ፕሮግራም ባዘጋጅለት ይሻላል። ሰፊ ናቸው። አሁን አዲስ ዶክመንት እንዴት መክፈት እንችላለን የሚለው ኒው ዶክመንትን ክሊክ እናድርግ። ኒው ዶክመንት ክሊክ ስናደርግ ብላንክ ዶክመንት የሚላለ እሱ ላይ ክሊክ እናድርግ። በዚህ መንገድ ወደ ማይክሮሶፍት ዊንዶ እንመጣለን ማለት ነው። እንግዲህ ማይክሮሶፍት ዊንዶ ከመጀመሪያው እዚህ የሚያሳየው ታይትል ባሩ ነው። ምንድነው የከፈትነው? ወርድ ዶክመንት። ለሌሎችም ፕሮግራሞች ተመሳሳይ ነው። እዚህ ጋር ታይትል ባራችን ላይ ምን ፕሮግራም ነው ምናልባትም ሳናውቀው ክሊክ አድርገን ከከፈትን ምን ፕሮግራም እንደከፈትን የምናየው ታይትል ባሩ ይባላል ማለት ነው። ስለዚህ ይሄ ወርድ ዶክመንት ነው። ዶክመንት ዋን ነው። ሴቭ ስናደርገው ደግሞ ሴቭ ያደረግንበትን ፋይል ነው የሚሰጠን ማለት ነው። ስለዚህ ይሄ ከላይ የምናየው አጠቃላይ ታይትል ባር ይባላል። ከዚህ ከታይትል ባሩ ላይ ተጨማሪ እዚህ ላይ ሳይኒን አድርገን የገባንበት የኛን ስም ነው የሚያሳይ። በቀጣይ ግን እነዚህ ሚኒማይዝ ለማድረግ የሚጠቅም ይሄ ሚኒማይዝ በተን ነች ማለት ነው። እቺ ሚኒማይዝ ለማድረግ የምትጠቅመን አይከን ነች። እዚህ ጋር ደግሞ ሪስቶር ለማድረግ ለምሳሌ ሃፍዌይ ማድረግ ከፈለግን በግማሹ ማየት ስንፈልግ በሌሎች ፕሮግራሞች መክፈት ስንፈልግ ይችኛው ደግሞ በተቃራኒ ለማሳደግ ሪስቶር ወደ ነበረው ሪስቶር ለማድረግ የሚጠቅም ነው። ይሄኛው ደግሞ ቶታሊ ካንስል ለማድረግ ወይም ክሎዝ ለማድረግ የሚጠቅም ነው ማለት ነው። እንግዲህ ሪስቶር ስናደርገው የተለያዩ ፎርማቶች አሉ። እዚህ ጋር ክሊክ ስናደርገው በተለያዩ ፎርማቶች በአራት ዊንዶ በዚህ አይነት በሚሉ በተለያዩ ስታይል ያማርጠናል ማለት ነው። ሌላ ሁለተኛው የማይክሮሶፍት ወርድ ኮምፖኔንት ሜኑ ባርስ ነው የሚባሉ እነዚህ ከፋይል ጀምሮ ሆም፣ ኢንሰርት፣ ድሮ፣ ዲዛይን፣ ላይአውት፣ ሪፍራንስ፣ ሜሊንግ፣ ሪቪው፣ ቪው ኤንድ ሄልፕ እያሉ እነዚህ የተደረደሩት በሙሉ ሜኑ ናቸው ወይም ማውጫ ናቸው። ለምሳሌ ፋይል ላይ ስገባ አዲስ ዶክመንት መክፈት ፈልጋለሁ የነበረውን መክፈት ወይስ ኢንፎርሜሽን ሴቭ ማድረግ ሴቭ አስ፣ ፕሪንት፣ ሼር፣ ኤክስፖርት ሌሎችም እናገኛለን ማለት ነው። ስለዚህ ፋይል ላይ የተለያዩ ማውጫዎችን የተለያዩ ስራዎችን ለመስራት የሚያስችሉን ነገሮች ተዘርዝረዋል ማለት ነው። በተመሳሳይ ሆም ላይም ስገባ እነዚህ የምናያቸው ሪቦንስ ወይንም ቱል ባሮች ናቸው። ስራችን ለመስራት የሚያገለግሉን ቱሎች ናቸው። እነዚህ የጻፍነውን ጽሁፍ ለማሳመር ሪዴብል እንዲሆን አትራክቲቭ እንዲሆን ወይም እንዲያድግ እንዲያንስ የሚያደርጉ የተለያዩ ቱሎች ከሆም ሜኑ ውስጥ አሉ። ኢንሰርት ላይም ስንገባ ወደ ወርድ ዶክመንታችን ምን ነገሮች መጨመር እንፈልጋለን፣ የተለያዩ ዲያግራሞች ሊሆን ይችላል፣ ሸፖች ሊሆን ይችላል። ኢንሰርት ማድረግ ስንፈልግ የምንጠቀመው ሜኑ ነው ማለት ነው። እንዲሁ የተለያዩ ስዕሎችን መሳል ስንፈልግ የተለያዩ አይኮኖች አሉ ስዕላችን ለመሳል የሚጠቅሙ ማለት ነው። በተመሳሳይ ዲዛይን ላይ የጽሁፋችንን ወይም የፔጃችንን ዲዛይን ማሳመር የሚያስችሉ የተለያዩ ዲዛይኖች አሉ። ላይአውታችንም እንዲሁ ፔጃችንን
በፖርትሬት በላንድስኬፕ ወይም ማሪጅኑ ማስተካከል የምንፈልግባቸው በተለያዩ ኮለመኖች ማሳመር ወይም መከፋፈል የምንፈልገው ጽሁፍ ሲኖረን ለስራችን የሚሆኑ የተለያዩ ላይአውት ውስጥ የምናገኛቸዋለን። ሪፈራንስ፣ ሜሊንግ፣ ሪቪው፣ ሌሎችም እንግዲህ በአጠቃላይ እነዚህ በሜኑዎች ውስጥ ስራችንን ለመስራት ወርድ ዶክመንት ከፍተን የሚያስፈልገንን ሁሉ ስራ እንድንከውን የሚያደርጉን የተለያዩ ቱሎችን የያዙልን ፓርት ሜኑ ባር ይባላል ማለት ነው። በቀጣይ የምናየው ቱል ባር ነው። አይሚን ሩለር ይባላል። እንደምታዩት ማስመሪያ ነው። ቁጥር ነው ያለው። ምንድነው ጽሁፍ መጀመር የምትችል እስከዚህ ከርሰራችን እዚህ ጋር ከምናይበት ቦታ ከዚህ ጀምሮ ነው የሚለውን እንደዚህ ላይን የሚያሰምርልን፣ የምናቆምበት ደግሞ እዚህ ጋር ይሄ ነው የሚለውን እነዚህ ቨርቲካል እንትኖች ናቸው ማለት ነው። ሩለሮች ናቸው። ሆሪዞንታሊ ጽሁፍ ከየት መጀመር አለብን ከላዩ ላይ ከየት ነው የሚጀምረው የሚለው ልክ እንደዚህ ላይ የሚያሳየን ነው ማለት ነው። መጨረሻውን ቦተም አካባቢ ጽሁፋችን የት ነው ማብቃት ያለበት የሚለውን የሚያሳየን ሌላ ሩለር አለ ማለት ነው። እነዚህ ሩለሮች ናቸው። እኛ ግን እንደፈለግን እያንቀሳቀስን ሩለራችን ጽሁፍ ከዚህ ነው መጀመር ያለብን ካለ ለምሳሌ ይህን ሩለር ወደምንፈልገው ቦታ በማንቀሳቀስ ጽሁፍ ከዚህ እንድንጀምር ማድረግ ይቻላል ማለት ነው። አሁን እዚህ ጋር ሳስቀምጣት ጽሁፍ የጀመርኩኝ ልክ ከዚህኛው ይሆናል ማለት ነው። ነገር ግን ሩለሩን ደግሞ ወደዚህ ብናንቀሳቅሰው አብሮ ጽሁፉም ይንቀሳቀስልናል ማለት ነው። ልክ በዚህ መንገድ ሙቭ ማድረግ እንችላለን ማለት ነው። እነዚህን አክቲቪቲዎች እንግዲህ የወርድ ዶክመንት ላይ ያሉ ጽሁፋችንን ለማሳመር ለማሳደግ ሪዴብል አትራክቲቭ እንዲሆን የሚያደርጉ ሆም ውስጥ ያሉ ናቸው። እንግዲህ እነዚህም ሌሎችንም በተከታታይ በሚኖሩኝ ቪዲዮዎች የማሳይ ይሆናል ማለት ነው። እንግዲህ ይህ የመጀመሪያው ክፍል ነው። ቀጣይ የሆኑ ተከታታይ ዋናውን ትምህርት እንዲደርሷችሁ ወደ እናንተ እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እንዲሁም የደወል ምልክቷን ኦል ወይም ክሊክ ብታደርጓት የደወል ምልክቷን ክሊክ ስታደርጓት ተከታታይ የምለቃቸው ቪዲዮ ቱቶሪያሎች ወደ እናንተ የሚደርሱ ይሆናል ማለት ነው። ይህ ቪዲዮ ቱቶሪያል ይጠቅማቸዋል ለምትሏቸው ጓደኞቻችሁ ወይም ወዳጆቻችሁ ሼር በማድረግ ወይም በማካፈል ደግሞ ለብሶ እንዲደርስ ብታደርጉልኝ በጣም መልካም ነው እላለሁ። የዛሬው ቪዲዮ ቱቶሪያል ይሄን ይመስላል። ስለተከታተላችሁኝ እጅግ አመሰግናለሁ።